ጋይስ ለማስተር አብነት መጸለይ ያለብን ሁላችንም። እኔ እንግዲህ አልሰማውም ነበረ። አንድ ቀን አስታውሳለሁ ወደ ቲክቶክ ካንሰር ታመምኩ። በጣም አዝናለሁ። በእኔ ምክንያት ይህ ሁሉ ህዝብ እንዲጨነቅ በማድረጌ በጣም በራሴ አፍሬያለሁ። ማንም ሰው ባያቅና ባይሰማ በጣም ደስ ይለኝ ነበር። ያው በአንዴ ወጥቷል። ምንም ማድረግ አልችልም። እረዳለሁ፣ በደንብ ይገበኛል። እንደ ወንድማችሁ አይታችሁኝ በጣም ስለምትወዱኝ እየተጨነቃችሁ እንደሆነ በደንብ ይገበኛል፣ እረዳለሁ። በጣም የምትወዱኝ ከሆነ በጣም ለኔ የምትጨነቁልኝ ከሆነ አሁን የሚላችሁ ነገር እንድታደርጉ በተተና ነው የሚጠይቃችሁ። ለኔ በዚህ ሰዓት ምንም አይነት የገንዘብ እርዳታ ወይም ድጋፍ አያስፈልገኝም። ለኔ በዚህ ሰዓት የሚያስፈልገኝ አሁንም ደግሜ የምነግራችሁ የኢትዮጵያ እናቶች ጸሎት፣ የኢትዮጵያ አባቶች ጸሎት፣ የወጣቱ ጸሎት፣ ሁሉም በየእምነቱ እንዲጸልይልኝ፣ ሙስሊሞች ዱዓ እንዲያደርጉልኝ ብቻ ነው የሚፈልገው። ከዚህ ውጪ ግን ሌላ ነገር የሚሆን ከሆነ ሌላ ህመም እየታመምኩባችሁ እንደሆነ በደንብ እንድትረዱልኝ እፈልጋለሁ። ከምንም በላይ እግዚአብሔር የእናንተን ጸሎት የእናንተን ልማና ሰምቶ እኔን እንደሚፈውሰኝ አምናለሁ። ለኔ የሚያስፈልገኝ በዚህ ሰዓት ላይ ይህ ብቻ ነው። ምናልባትም ይህንን አጋጣሚ በመጠቀም በእኔ ስም የተከፈቱ በጣም ብዙ ፌክ አካውንቶች አሉ። ገንዘብ እንዳይሰበሰብ አደራ ማለት እወዳለሁ። ይህንን መልእክቴ ደግሞ ለሁሉም አድርሱ፣ ጸልዩልኝ። ሌላ ምንም እርዳታ አያስፈልገኝም። ማስተር አብነት የተናገረው ነገር እውነት ልቤ ላይ ትንሽ ከበድ ብሎኝ ነበር። ጠይቄውም ነበረ ደህና ነህ ወይ ብዬ ማለት ነው። በጣም ተጨናንቄ ነበር የዛኔ ከመድረክ ሲወርድ ማለት ነው የተናገረው ቃላት ማለት ነው። እና አሁን ደግሞ ጸሎታችን ያስፈልገዋል ጋይስ። የሰው ጸሎት የህዝብ ጸሎት እንደሚሰራ እኔ ራሴ በግል አይቼዋለሁ። አንድ ሰው ሲጸልይና 1 ሚሊዮን ህዝብ ሲጸልይ እግዚአብሔር ከምታስቡት በላይ ይሰማል፣ በጣም ይሰማልና ለማስተር አብነት እንጸልይለት፣ የሚፈልገውን ነገር እንዲያገኝ፣ መንገዱን እንዲያቃናለት፣ ጤናው እንዲመልስለት፣ እድሜ እንዲሰጠው። ይህ ወርቅ የሆነ ልዩ የሆነ ሰው እዚህ ምድር ላይ ኖሮ ማለት ነው ከራሱ በላይ ብዙ ሰዎችን እንዲያግዝ ሁላችንም መጸለይ አለብን ማለት ነው። እውነቴን ነው የምላችሁ። እሺ። እና ብዙዎቻችሁ ደግሞ እየተጨናነቃችሁ ያላችሁት ማስተር አብነት እንደነገራችሁም አትጨናነቁ ብላችኋል። በከዚህ የእናንተ ጭንቀት ምን እያመጣበት ነው መሰላችሁ? እሱም ጭንቀት እያመጣበት ነው። መጨናነቅ የለበትም፣ እንደው መደሰት ነው ያለበት። ማስተር አብነት እስካሁን ላረጋቸው ነገሮች ሴሌብሬት ነው ማድረግ ያለብን፣ እንደውም መሸለም ነው ያለባችሁ። ደስታ ላይ እንዲቆይ፣ አዎንታዊ የሆነ አስተሳሰብ ላይ እንዲቆይ በተቻለን አቅም ማድረግ ይኖርብናል ማለት ነው። ሰፖርት የምናደርገው በዚህ ዓለማዊ ነገር ብቻ ሳይሆን በመንፈሳዊ ነገር ነው። እኛም ሰዎች ነንና ዓለማዊ አቅማችን ዝቅ ያለ ነው እውነት ለመናገር because ከዓለማዊ በላይ መንፈሳዊ ይበልጣል። ስለዚህ መንፈሳችን ላይ ሰርተን የማስተር አብነት መንፈስም እናስተካክለውና ቀጥ እንዲል፣ እንዲቆም፣ ህይወቱ እንዲቀየር፣ ጤናማ እንዲሆን እንጸልይለት ሁላችንም ተንበርክከን ማታ ከመተኛታችን በፊት ማለት ነው። ወዳችኋለሁ። ካንሰር ሲታመም እግሬን ስለታመምኩ እግርህ ከጉልበት በታች ይቆረጥ ተባለ። እግሬማ አይቆረጥም ብዬ ከእግዚአብሔር ጋር መነጋገር ጀመርኩ። እንዲህ ብዬ እግዚአብሔርን ጠየቅኩት፣ እግሬን የምትፈውስ ከሆነ በእነዚህ እግሮቼ ቆሜ አንተን አገለግላለሁ አልኩት። እግዚአብሔር እግሬን እንዲሁ ነፃ ፈወሰው። ሚታይ ከሆነ ይታያል። እዚህ ጋር የጠባስ በጣም ይገርማል። ይሄኛው ቦታ ነው በካንሰር የታመመበትና ይሄኛው አሁን በስጋ ተሸፍኖ ደህና ነኝ። በዚህ እግር ዘላለሁ፣ እንቀሳቀሳለሁ፣ ይሰራለሁ። ይሄኛው እግር ነበር ጠላት ይቆረጥ ያለው፣ እግዚአብሔር ግን አይቻልም ብሎ ከለከለው። ሰላምና ጤና ለሁሉ ሰው ይሁን። ቃና ነኝ። እንኳን በሰላም መጣችሁ ወደ ቃና ፕላስ። ዛሬ ስለ ማስተር አብነት ትንሽ ልናገር ብዬ ነው የመጣውና እውነት ለመናገር ማስተር አብነት በዚህ በቅርብ ቀን ከአንድ ሶሻል ሚዲያ ኢንተርቪው በማድረጉ የሰማሁት በጣም ታሞ መሆኑ ምናምን ሰምቼ በጣም ደንግጫለሁ። እውነት ለመናገር በጣም ደንግጫለሁ። እውነት ለመናገር
ኢትዮጵያ ውስጥ ያሉ ለተቸገሩ ሰዎች የሚረዱ እና የሚያግዙ ወገን የሚሆኑ ሰዎች ማሰራብነት በጣም ይለይብኛል። እኔ በጣም ይለይብኛል እውነት ለመናገር ማለት ነው። ማሰራብነት እንደዚህ ነው የሚሰራ እንደዚህ ነው የሚሰራ ምናምን ብለህ ለመግለጽ ራሱ አንደበት ያጥራል። እኔ ራሴ ስለ ማሰራብነት እንደዚህ ይሰራል ብዬ ለመናገር አንደበቱ የለኝም እና እኔ ይቅር ዓለም ራሱ የመሰከረለት በጣም ደግና በጣም የዋህ የሆነ የድሆች አባት ነው። ማሰራብነት እውነት ለመናገር በዚህ ሳምንት በዚህ የተወሰነ ቀናቶች ታም ያለው ጸሎት አድርጉልኝ ምናምን ብሎ ቪዲዮ ሲለቅ በጣም በርካታ ወገኖች ስሜታዊ ሆነዋል እና በጣም አዝነዋል፣ ልባቸው ተሰብሯል። በየሶሻል ሚዲያው ብታይ አሁን ስለ ማሰራብነት ነው በጣም እየተነጋገሩ ያለው ማለት ነው። እሱ ያው እንደ ማንም ሰው እርዱኝ አላለም፣ ግን በቃ ጸሎት አድርጉልኝ ነው። ገንዘብ ያስፈልገኛል ምናምን አላለም፣ ግን ውጭ ሂጄ ሕክምና አደርጋለሁ እናንተ ብቻ የእናንተ ጸሎት አይለየኝ ብሏል። ነገር ግን አረኖ ግን ምን መሰላችሁ ማሰራብነት አሁን እኔ ቅድም አውቀዋለሁ እና ከማውቀው ወደዚህ በየቀኑ እውነት ለመናገር ፊቱ ሳየው በጣም እየከሳ መጥቷል። ማለት ህመሙ አሁን ሳይሆን የጀመረው በጣም ቆየት ያለ በውስጡ እየበላው እሱም መናገር አልፈለግም። ብዙ የቲክቶክ ማለት እንደ ብሩክ ኒውስ ምናምን የሚባሉ የኢንፎርሜሽን እንትን የሚያደርጉ ሰዎች አሉ። እነሱም አንድ ቪዲዮ አይቼለታለሁ። ብሩክ ራሱ ከ1 ዓመት በፊት ተናግሬው ነበረ ሕክምና ማድረግ አለብህ ምግብም እየበላ አይደለም ምናምን ብሎ ሲናገር ነበረና ያስታውቃል። ምግብም በጊዜው ማለት በምሳ ሰዓት ምሳው የማይበላ መሆኑ ጊዜ ማለት የምሳ ሰዓት አልፎ ምሳህን በእራት ስትበላ በጣም አስቸጋሪ ነውና እንደ ማሰራብነት ያሉ በኢትዮጵያ ውስጥ በጣም አስፈላጊ ሰዎች ናቸው። ስለዚህ ህሊና ያለው ሰው ሁሉ ሰው ስለ ማሰራብነት የሚያውቅ የማሰራብነት ስራ የሚቃወም የለም። ሁሉ የጭንቅላት ስራ ነው፣ የህሊና ስራ ነው። ስለዚህ ለማሰራብነት በየእምነታችን ትልቅም ትንሽም ብንሆን ሴቱም ወንዱም ሁሉ የሃይማኖት አባቶች ሁላችን በየእምነታችን ጸሎት ብናደርግለት ጥሩ ነው። ምክንያቱም ይህ ልጅ በጣም ለኢትዮጵያ ማለት ለህዝቡ ለኢትዮጵያን ብቻ ሳይሆን ከኢትዮጵያ ውጭ ያሉ ሰዎችም ስለ ማሰራብነት ሲናገሩ ስለ ደግነት ነው እንጂ ስለ ኢትዮጵያ አይደለም፣ ስለ አንድ ሀገር አይደለም፣ ግን ስለ ሰብአዊነት ነው። ስለ ሰብአዊነት ሲባል ደግሞ በቃ ሰው ምን ያህል የህሊና በረከት እንዳለው ምን ያህል ሰው ሲወድ ነው ምን ያህል ከእግዚአብሔር ጋር ጥሩ ግንኙነት እንዳለው የሚያስታውቅ አንደበት ነው ያለውና ማሰራብነት አሁን በጣም በከባድ ሁኔታ እንዳለ ነው የሚናገራለን። ምናልባት ውጭ ሀገር ሄጄ ለመታከም ብፈልግም የፋሚሊ ጉዳይም ስላለ ትንሽ የሆነ ነገር ስላለኝ ከፋሚሊ ጋር ከነሱም ጋር ጨርሼ እሄዳለሁ ምናምን ብሏል። ግን ማለት የማሰራብነት እህት ወይም ወንድሞች ወይም አባት በቤተሰብ ካላችሁ ቶሎ ብላችሁ ሕክምና ቢያደርግና ደግሞ ማሰራብነት የቤተሰቡ ብቻ አይደለም። ማሰራብነት የሞላው የኢትዮጵያ ሕዝብ ነው። ስለዚህ ይህ ልጅ ማጣት አንፈልግም። እኔ ራሴ በጣም ከምወዳቸው እንቁ የሆነ ደግ ሰው ነውና ሁላችን ተረባርበን በጸሎትም በሆነ ነገር ማለት በገንዘብም ቢሆን መተጋገዝ አለብን የሚል አስተያየት አለኝ። ደግሞ